ወታደራዊ አዛዦች የኒውክሌር ባለሙያዎች እንዲሁም ደግሞ የመከላከያ ትልልቅ የሚባሉ አመራሮች በጥቃቱ መሞታቸው ነው እየተናገረ የሚገኘው። እንደሚታወቀው እንግዲህ ጠዋት ላይ እስራኤል በይፋ የኢራንን መደብደቧ እንዲሁም ደግሞ ወታደራዊ እርምጃ እየወሰደች እንደሆነ ተሰምቶ ነበረ። ይህንን ተከትሎም እንግዲህ ትልልቅ የሚባሉ ለኢራን እጅግ በጣም አስፈላጊና ወሳኝ ሰዎች እንደሞቱ እንዲሁም በተጨማሪ ደግሞ እስካሁን ድረስ እንግዲህ ቁጥራቸው በውል ያልታወቀ ትልልቅ የሚባሉ የኒውክሌር እንዲሁም ደግሞ ወታደራዊ የሆኑ አዛዦች እንደሞቱ ነው በይፋ እየተነገረ የሚገኘው። ይህ ብቻ አይደለም፣ አሜሪካም በይፋ ማለት ነው የአሜሪካ አየር ኃይል በኢራን ድብደባ ላይ እጁ እንዳለበት እንዲሁም ደግሞ እንደተቀላቀለ ጭምር ነው በይፋ እየተነገረ የሚገኘው። በአሁኑ ሰዓትም በርካታ በቴህራን የሚኖሩ የኢራን ነዋሪዎች አካባቢውን ለቀው ለመውጣት ሙከራ እያደረጉ ነው። እንዲሁም በተጨማሪ ደግሞ በተለያዩ አካባቢዎች ላይ ፍንዳታዎች እየተሰሙ እንደሆነ ጭምር ነው። እስካሁን ድረስ ሰዓት ወታደራዊ አዛዦች የኒውክሌር ባለሙያዎች እንዲሁም ደግሞ የመከላከያ ትልልቅ የሚባሉ አመራሮች በጥቃቱ መሞታቸው ነው እየተናገረ የሚገኘው። እንደሚታወቀው እንግዲህ ጠዋት ላይ እስራኤል በይፋ የኢራንን መደብደቧ እንዲሁም ደግሞ ወታደራዊ እርምጃ እየወሰደች እንደሆነ ተሰምቶ ነበረ። ይህንን ተከትሎም እንግዲህ ትልልቅ የሚባሉ ለኢራን እጅግ በጣም አስፈላጊና ወሳኝ ሰዎች እንደሞቱ እንዲሁም በተጨማሪ ደግሞ እስካሁን ድረስ እንግዲህ ቁጥራቸው በውል ያልታወቀ ትልልቅ የሚባሉ የኒውክሌር እንዲሁም ደግሞ ወታደራዊ የሆኑ አዛዦች እንደሞቱ ነው በይፋ እየተነገረ የሚገኘው። ይህ ብቻ አይደለም፣ አሜሪካም በይፋ ማለት ነው የአሜሪካ አየር ኃይል በኢራን ድብደባ ላይ እጁ እንዳለበት እንዲሁም ደግሞ እንደተቀላቀለ ጭምር ነው በይፋ እየተነገረ የሚገኘው። በአሁኑ ሰዓትም በርካታ በቴህራን የሚኖሩ የኢራን ነዋሪዎች አካባቢውን ለቀው ለመውጣት ሙከራ እያደረጉ ነው። እንዲሁም በተጨማሪ ደግሞ በተለያዩ አካባቢዎች ላይ ፍንዳታዎች እየተሰሙ እንደሆነ ጭምር ነው። እስካሁን ድረስ ሰዓት የኢራን ሚሳኤሎች መወንጨፍ ጀምረዋል። የኢራን ሚዲያዎች እየዘገቡ እንዳለው ከሆነ ኢራን በይፋ አጸፋዊ ምላሽ መመለስ መጀመሯ ነው እየተነገረ የሚገኘው። በርከት ያለ ቁጥር ያላቸው ሚሳኤሎችም ወደ እስራኤል መወንጨፍ መጀመራቸውን የኢራን ሚዲያ በስፋት እየዘገበ ይገኛል። ይህንን ተከትሎም እንግዲህ በእስራኤል በተለይም ደግሞ በቴልአቪቭ እና በአካባቢዋ ላይ ሚሳኤል ይተኮስባቸዋል ተብለው የሚታሰቡ አካባቢዎች ላይ በስፋት የሳይረን ድምጽ እየተሰማ ነው። እንዲሁም ደግሞ ዜጎች በፍጥነት ወደ ሸልተር መግባታቸው ነው እየተነገረ የሚገኘው። የኢራን አጸፋዊ ምላሽ እንግዲህ ብዙ ሰዓታትን ሳይጠብቅ በፍጥነት መከናወኑ ነው እየተነገረ የሚገኘው። ዶናልድ ትራምፕን በኢራን ላይ ከደረሰው ጥቃት በኋላ እጃቸው እንዳለበት እንዲሁም በተጨማሪ ደግሞ ጥቃት እንደሰነዘሩ ጭምር በይፋ ተናግረዋል። የዚህ ሰዓት በእስራኤል ላይ የሚደርሰው ጥቃት ምን ያክል እንደሆነ በርካቶች ግምታቸውን እያስቀመጡ ይገኛሉ። በርከት ያለ ማለትም ደግሞ እስራኤል በኢራን ላይ ከሰነዘረችው ጥቃት የበለጠ ወይም ደግሞ በእጥፍ የሚሆን ምላሽ እንደተመለሰ ጭምር ነው መረጃዎች እየተዘዋወሩ የሚገኙት። ቁጥራቸው በርከት ያሉ ሚሳኤሎች እንደተተኮሱ ነው እንግዲህ እየሰማን የምንገኘው። መዘዙ ለኢትዮጵያም ተርፏል። እንግዲህ እንደሚታወቀው የሁለቱ ሀገር ጦርነት ከተጀመረ በኋላ ቁጥራቸው በርከት የሚሉ ሀገራት በጦርነት ውስጥ እየተሳተፉ እንዲሁም ደግሞ ጥቃት እየተደረሰባቸው እንደሆነ የሚታወቅ ነገር ነው። ከደቂቃዎች በፊት እንደነገርኳችሁ ከሆነ እንግዲህ እንደ ባህሬን፣ ኩዌት፣ አቡዳቢን ጨምሮ እንግዲህ የተለያዩ ቦታዎች ላይ ኢራን አጸፋዊ ምላሽ ለመመለስ የአሜሪካ የጦር ቤዞች የሚገኙበት እነዚህ አካባቢ ላይ ጥቃት እየሰነዘረች እንዲሁም ደግሞ ሚሳኤሎችን እያስወነጨፈችና ጥቃቶች እንግዲህ በይፋ እየተሰነዘሩ እየተመለከትን እንገኛለን። አቡዳቢም የአየር ክልሏ ሙሉ ለሙሉ ዘግታለች። ሀገሮች እንግዲህ መግለጫ እያወጡ ነው የሚገኙት። በአቡዳቢ በኩል ጥቃት እንደተሰነዘረባቸው ጭምር ተናግረዋል። ሙሉ ለሙሉም ጭምር የአየር ክልላቸውን ዘግተዋል። በአቡዳቢ አየር ክልል ላይ ምንም አይነት አይሮፕላን ሆነ ምንም አይነት ነገር አይዘዋወርም። ኤርፖርቷም ጭምር እንግዲህ እንደምትመለከቱት ባዶ ሆኖ እየተመለከትነው እንገኛለን። ይህን ተከትሎ እንግዲህ የየመኑ ሁቲ ቡድን በቀይ ባህርና በአካባቢው ላይ እንዲሁም ደግሞ በየትኛውም የአፍሪካ ቀንድ አካባቢ ላይ የሚገኙ ባህሮችን ለመቆጣጠር እየሞከረ ይገኛል። በመጀመሪያ ላይ እንደተናገረው ከሆነ እንግዲህ የአሜሪካ መርከቦች በዛ አካባቢ ላይ የሚዘዋወሩ ከሆነ ጥቃት ሰነዝራለሁ ነበር ሲል የነበረው ነገር ግን በአሁኑ ሰዓት ሀሳቡን ቀይሮ እንግዲህ ምንም አይነት መርከብ በቀይ ባህርም ሆነ በዛ አካባቢ ላይ እንዲንቀሳቀስ አለመፈለጉ ወይም ደግሞ መከልከሉና ማገዱ ነው እየተነገረ የሚገኘው። ይህ ነገር እንግዲህ በአፍሪካ ቀንድ እንዲሁም ደግሞ በኤርትራና ኢትዮጵያን ጨምሮ ማለት ነው የተለያዩ ሀገሮችን ሊነካ እንደሚችል ጭምር ነው እየተነገረ የሚገኘው። የተለያዩ አሁን ስማቸውን የጠቀስኩላቸው ሀገሮች እንግዲህ በጭንቀት ላይ ነው የሚገኙት። የሳይረን ድምጽ እያሰሙ ነው፣ መግለጫዎችን እያወጡ ነው። ከነሱም እንግዲህ አጽፋዊ ምላሽ ይሰጣሉ ወይንስ ደግሞ ለዚህ ነገር ምላሻቸው ምንድነው የሚሉት ነገሮች ይጠበቃሉ ማለት ነው። የተተኮሰው ሚሳኤል ባህሬን የአሜሪካ የጦር ቤዝ የሚገኝበት አካባቢ ላይ ሲያርፍ የሚያሳየው ትክክለኛ ቪዲዮ ይሄኛው ነው ማለት ነው። በተጨማሪም ደግሞ ከተለያዩ ቦታዎች የተቀረጹ በባህሬን ላይ ጥቃቱ ሲደርስ የሚያሳዩ ቪዲዮዎች እንደምትመለከቷቸው በደንብ እየተዘዋወሩ ነው የሚገኙት። በተጨማሪም ደግሞ በአቡዳቢ የሚገኘው የአሜሪካ የጦር ቤዝ እንዲሁም በተጨማሪ ደግሞ በአካባቢው ላይ የተወነጨፉት ሚሳኤሎች በሚመጡበት ሰዓት ኢንተርሴፕት ሲደረግ እዚህ ጋር በርካቶቹ ይታያሉ። ነገር ግን የወደቀ ወይም ደግሞ መሬት ላይ ያረፈና ጥቃት ያደረሰ አለ እየተባለ ነው የሚገኘው። እንዲሁም በርካታ ፍንዳታዎችና በአቡዳቢ ሚሳኤሎቹ ኢንተርሴፕት እየተደረጉ እንደሆነ ነው እየተመለከተን የምንገኘው። እዚህ ጋር በደንብ አይታይም። ነገር ግን እዚህ ጋር የወደቀው ወይም ደግሞ አቡዳቢ ላይ ጥቃት ያደረሰው ሚሳኤል ይሄኛው ነው። በተጨማሪም ደግሞ እንደ ኩዌት፣ እንደ ዩናይትድ አረብ ኤምሬትስ እንዲሁም ደግሞ የተለያዩ ቦታዎች ላይ ጥቃት አሁንም ድረስ እየደረሰ እንደሆነ ነው መረጃዎችን እየተመለከትን የምንገኘው። ኢራን እንግዲህ ከአስወነጨፈቻቸው ሚሳኤሎች መካከል እስራኤል ላይ እስካሁን ድረስ ደርሶ ብዙ ጥቃትን ሳያደርስ በእነዚህ አካባቢዎች ላይ ጥቃት እየታየ ነው የሚገኘው ማለት ነው። በእስራኤል አካባቢም የተለያዩ ቦታዎች ላይ ወድቀው እየተመለከትን ነበረ። ያን ያክል ግን ልክ እንደነዚህ ሀገሮች አልተመለከትንም። ነገር ግን ከዚህ በኋላ ቁጥራቸው ምናልባት ከ30 በላይ የሚደርሱ
ሚሳኤሎች ቀጥታ ወደ እስራኤል እንደተወነጨፉ ነው መረጃዎች እየተዘዋወሩና እየተመለከትን የምንገኘው። እጅግ አሳዛኝ የሆነ ዜና ሰምቷል። በኢራን የሚገኘው ትምህርት ቤት ላይ በተፈጸመ ጥቃት 24 ተማሪዎች መሞታቸውን በዚህ ሰዓት እየተነገረ የሚገኘው። ቀደም ብሎ አልጀዚራ እንደዘገበው ከሆነም እንግዲህ በሆርሙዝ ጋን በተባለ ግዛት አካባቢ ሚና በሚባል ከተማ ውስጥ በተፈጸመ የልጃገረዶች ብቻ በሚማሩበት አንደኛ ደረጃ ትምህርት ቤት ላይ እንግዲህ 5 ተማሪዎች ሞተው እንደነበረ በእስራኤል ጥቃት ማለት ነው 5 ተማሪዎች ሞተው እንደነበረ ተዘግቦ ነበረ። በዚህ ሰዓትም እንግዲህ ቁጥራቸው ወደ 24 ማደጉን ነው አልጀዚራ በድጋሚ እየዘገበ የሚገኘው። እጅግ በጣም አሳዛኝ የሆነ ዜና ነው ማለት ነው። ሙሉ ለሙሉ ጥቃት የደረሰባቸው ህጻናትና ሴቶች ብቻ እንደሆኑ ነው መረጃዎቹ የሚያመለክቱት። በተጨማሪም ደግሞ የኢራን ብሔራዊ ደህንነት ምክር ቤትም እንግዲህ ዋና ከተማዋን ማለት ነው የኢራን ዋና ከተማ ቴህራንን ለቀው በተረጋጋ መልኩ ማለት ነው ረቀው ከተማዋን ጥለው እንዲወጡ ጭምር ምክሩን እያስተላለፈ ነው የሚገኘው። በአጠቃላይ በመካከለኛው ምስራቅ ያለው ውጥረትም እጅግ በጣም አደገኛ ደረጃ ላይ እንደደረሰ ጭምር ነው እየተመለከትን የምንገኘው። በረራ ተቋርጧል። የኢትዮጵያ አየር መንገድን ጨምሮ በርካታ አየር መንገዶች በረራቸውን በዚህ ሰዓት እያቋረጡ ይገኛሉ። የኢትዮጵያ አየር መንገድ እንግዲህ በመካከለኛው ምስራቅ እየተፈጠረ ያለውን ውጥረት እንዲሁም ደግሞ ጦርነት ተከትሎ ለዜጎቹ እንዲሁም በተጨማሪ ደግሞ ለአየር መንገዱ ጥሩ ባለመሆኑ ምክንያት የተለያዩ አካባቢዎች ላይ የሚያደርጋቸውን በረራዎች በይፋ ማቋረጡን ነው እየተነገረ የሚገኘው። በረራ ከተቋረጠባቸው ሀገሮች መካከልም እንግዲህ እንደ እስራኤል፣ ዮርዳኖስ፣ ሳውዲ አረቢያ እና ቤይሩት ወይም ደግሞ ሊባኖስ አካባቢዎች ላይ እንግዲህ ሙሉ ለሙሉ በረራ ማቋረጡ ነው እየተነገረ የሚገኘው። እንዲሁም በተጨማሪ ደግሞ የዱባይ አየር መንገድ፣ የሳውዲ አረቢያ፣ የቤይሩት እንዲሁም ደግሞ የሊባኖስ እና ሌሎች በርካታ አየር መንገዶችም እንግዲህ ወደ ዱባይ እንዲሁም ደግሞ ወደ መካከለኛው ምስራቅ እንዲሁም ደግሞ ወደ እነሱ የሚሄድም የሚወጣም አየር መንገድን ማቋረጣቸው እንዲሁም ደግሞ አየር ክልላቸውን መዝጋታቸውን አሳውቂያችሁ ነበረ። አሁንም የተለያዩ አየር መንገዶች እንግዲህ መግለጫዎችን እያወጡ ይገኛሉ። በአጠቃላይ በየትኛውም ሀገር ላይ ማለት ነው ወደ መካከለኛው ምስራቅ የሚደረግ በረራ ሙሉ ለሙሉ አቋርጠዋል። አዳዲስ መረጃዎችን በፍጥነት ይዤላችሁ እመጣለሁ። የመሪው ቤት እንደምትመለከቱት በጥቃቱ ሙሉ ለሙሉ መውደሙን እየተመለከትን የምንገኘው የኢስላማዊ መሪ የሆኑት የኢራን ማለት ነው አያቶላ አሊ ካሜኒ መኖሪያ ቤት በጥቃቱ ወድሟል። እንደምትመለከቱት እንግዲህ ሳተላይት ያወጣው የቤታቸው እንዲሁም ደግሞ የወደመው እንዲሁም የጉዳት ደረጃው ነው ይሄ የምትመለከቱት ማለት ነው። ነገር ግን አያቶላ አሊ ካሜኒ በቤት ውስጥ አልነበሩም። እንደሚታወቀው ከወራት በፊት እንግዲህ ወደ ሸልተር ገብተው እንደነበረ በተደጋጋሚ ሲነገር ነበረ። አያቶላ አሊ ካሜኒ ያሉበት አይታወቅም። እንዲሁም በተጨማሪ ደግሞ ሞተዋል እስከሚባል ድረስ እንግዲህ አለመኖራቸው ሲወራ ነበረ። ነገር ግን በሸልተር ውስጥ እንደተሸሸጉ ጭምር ነው እየተነገረ የሚገኘው። እንደሚታወቀው እንግዲህ እድሜያቸው በጣም ትልቅ ነው። ወደ 89 ዓመት የሆናቸው አያቶላ አሊ ካሜኒ እንግዲህ በዚህ ሰዓት በቤታቸው የሉም። ነገር ግን መኖሪያ ግቢያቸውና ቤታቸው ሙሉ ለሙሉ በጥቃቱ እንደወደመ ነው እየተመለከትን የምንገኘው። የሁለቱ ሀገር ጦርነት እንግዲህ እጅግ በጣም ተባብሷል። በጣም ብዙ ጥቃቶች ነው በየሰዓቱ እየተሰነዘሩ የሚገኘው ወደ እስራኤልም ወደ ሌሎች ሀገሮችም እንዲሁም በተጨማሪ ደግሞ በአካባቢ ላይ የደረሱትን ጉዳቶች በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። እኔም አዳዲስ ነገሮችን በፍጥነት ይዤላችሁ እመጣለሁ። የሟች ሴት ህጻናት ተማሪዎች ቁጥር 51 መድረሱ ነው እየተነገረ የሚገኘው። እጅግ በጣም አሳዛኝና ልብ ሰባሪ የሆኑ ነገሮችን ነው እየተመለከትን የምንገኘው። የምትመለከቱት እንግዲህ ሚናብ በተባለ ከተማ ላይ የሚገኝ የአንደኛ ደረጃ ትምህርት ቤት ተማሪዎች ማለትም ደግሞ ልጃገረዶች ብቻ የሚማሩበት ትምህርት ቤት ተማሪዎች ላይ ነው ጥቃቱ የተፈጸመው። እንደምትመለከቱት ኦልሞስት ማለት ይቻላል እንግዲህ ከግማሽ በላይ የሚሆነው ትምህርት ቤቱ ወድሟል። በዚህ ትምህርት ቤት ውስጥ እንግዲህ እድሜያቸው ትልቅ የሚባሉት በአስራዎቹ መጀመሪያ ላይ የሚገኙት ናቸው። ነገር ግን ከዛ ውጭ ያሉት ማለት ነው ሙሉ ለሙሉ ልጆች እንደሆኑ ነው እንግዲህ እየተነገረ የሚገኘው። የሟቾች ቁጥርም 51 ደርሷል። ከዚህም ቁጥራቸው ሊጨምር እንደሚችል ጭምር ነው መረጃዎች እየወጡ የሚገኙት። በየሰዓታት ልዩነቱ እንግዲህ የተማሪዎች የሟች ተማሪዎች ቁጥር በየሰዓቱ እየጨመረ ነው እየተመለከትን የምንገኘው። ይህ ነገር እጅግ በጣም አሳዛኝ ነው። የእናቶች እንዲሁም ደግሞ የህፃናት ለቅሶና ድምጽ እጅግ በጣም ከምነግራችሁ በላይ ዘግናኝ ነው። ቴሌግራም ቻናሌ ላይ አንዳንድ ቪዲዮዎችንም ጭምር ፖስት አድርጌላችኋለሁ። ማየት ከፈለጋችሁ ባዮ ላይ ሊንክ አስቀምጬላችኋለሁ፣ እየሄዳችሁ ማየት ትችላላችሁ። አሁንም በድጋሚ ከሰላም ጎን ንቁ ማለት ፈልጋለሁ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። በሳውዲ አረቢያ የምትገኙ ኢትዮጵያውያን ጥንቃቄ አድርጉ። ኢራን በሳውዲ አረቢያ ላይ ጥቃት መሰንዘሯ ነው በዚህ ሰዓት የሳውዲ አረቢያ ውጭ ጉዳይ ሚኒስትር እያሳወቁ የሚገኙት። ኢራንም በዛሬው ዕለት ብቻ ለስድስተኛ ሀገር ማለት ነው ጥቃት የምትሰነዝረው ብቻዋን 6 ሀገሮችን ያካለለ ጥቃትን እየሰነዘረች ነው የሚገኘው። የሳውዲ አረቢያው የውጭ ጉዳይ ሚኒስትር እንዳሳወቁት ከሆነም እንግዲህ በሳውዲ አረቢያ በሪያድ እንዲሁም በተጨማሪ ደግሞ በሌሎች ምስራቃዊ አካባቢዎች ላይ ኢራን ጥቃት ሰንዝራለች። ይህ ነገርም እጅግ በጣም እንዳሳዘናቸውና እያወገዙ ጭምር ነው የሚገኙት። የሳውዲ አረቢያው አልጋ ወራሽ የሆኑት መሐመድ ቢን ሳልማንም እንግዲህ የተለያዩ የአረብ ሀገራትን በአካባቢያቸው ላይ የሚገኙ ጎረቤቶቻቸው ማለት ነው በስልክ እንዳናገሩ ጭምርና ለሉዓላዊነታቸው ቆመው እንዲጠብቁ በተጨማሪ ደግሞ ምላሽ ለመስጠት የሚያስችል ዝግጅት እንዲያደርጉ ጭምር እንዲሁም ደግሞ አንድነታቸውን በተመለከተ በስልክ ውይይት እንዳደረጉ ጭምር ነው መረጃዎች እየወጡ የሚገኙ። ሳውዲ አረቢያም እያስጠነቀቀች ትገኛለች። ለዚህ ጥቃት መልስ የመስጠት መብቷን ተጠቅማ መልስ ትሰጣለች። በተጨማሪም ደግሞ ይህንን ነገር እያወገዘች ነው የምትገኘው በሳውዲ አረቢያ ውስጥ። እንዲሁም ደግሞ በአካባቢ ላይ የምትገኙ ኢትዮጵያውያን በድጋሚ ራሳችሁን ጠብቁ፣ ሁልጊዜም ከሰላም ጎን እንሁን ማለት ፈልጋለሁ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ።
ስለ ኢራንና እስራኤል እያወራን በትላንትናው ዕለት 21 በአንድ መቃብሩ ስለተቀበሩ ኢትዮጵያውያን በተለይም ደግሞ ኦርቶዶክሳውያን ረሳን አይደለ? በትላንትናው ዕለትም 20 በአንድ ላይ እንዲሁም ደግሞ አንድ ብቻውን የተቀበረ 21 የሚደርሱ ኦርቶዶክሳውያን በምስራቅ አርሲ ዞን በሽርካ ወረዳ በጃዌ ቀበሌ ውስጥ በትላንትናው ዕለት ስርዓተ ቀብራቸው ተፈጽሟል። በ19 ሐሙስ ሌሊቱን እነዚህ ሰዎች እንግዲህ ማንነታቸው ባልታወቁ ታጣቂዎች መገደላቸው ተነግሯል። የአካባቢው ሀገረ ስብከትም እንግዲህ ይህንን መግለጫ እንዲሁም ደግሞ ማሳሰቢያዎችንና ያላቸውን ስጋት በተጨማሪም ደግሞ ስለሰሞቱ ሰዎች በአጠቃላይ ብዙ መግለጫዎችን አውጥተዋል። የኢትዮጵያ መንበረ ፓትርያርክ ጽሕፈት ቤትም እንግዲህ የሀዘን መግለጫዎችን ጭምር እያወጣ ነው የሚገኘው። ከዚህ ቀደም በተደጋጋሚ እንደዚህ አይነት ነገሮች ሲፈጠሩ ስንቃወም፣ እንዲሁም በተጨማሪ ደግሞ ልዑክ ቡድን ሁላ ተቋቁሞ ወደ አካባቢው ሲላክ ነበረ። እንዲሁም ደግሞ የተለያዩ ውጤቶችንም ጭምር ስንመለከት ነበረ። ነገር ግን ይህ ነገር አሁንም አልቆመም። በሀገራችን በራሳችን ሀገር በራሳችን ወንድሞች እንዲሁም ደግሞ በአካባቢያችን ሰዎች እንደዚህ አይነት ጥቃቶች እየተፈጸሙ በርካታ ሰዎች በየጊዜው እየሞቱ እየተረሳውን ድጋሚ እንደዚህ አይነት ነገሮች እየተፈጠሩ ነው የሚገኙት። ይህንን ቪዲዮ ብዙ ጊዜ ሼር፣ ኮፒ ሊንክ እንዲሁም ደግሞ ሪፖስት አድርጋችሁ ለበርካታ ሰዎች እንዲደረስ አድርጉ። አሁንም የሚመለከተው አካል እንዲደርስላቸው ጭምር ድረሱልን እያሉ እንዲሁም ጥሪ እያቀረቡ ነው የሚገኙት። አሁንም ስጋት ላይ ናቸው። አሁንም ህይወታቸው አደጋ ላይ ነው። አሁንም ኦርቶዶክሳውያን ብቻ አይደለም በአካባቢው ላይ የሚኖሩ የሌላ እምነት ተከታዮችን ቢሆኑ በከፍተኛ ስጋት ውስጥ እንደሚገኙ ጭምር ነው እየተነገረ የሚገኘው። ለሟቹት ነፍስ ይማርልን።